ጊዜ ነው የሚያነሳ፣ ጊዜ ነው የሚጥል። ሰው ጊዜውን ካልተጠቀመ፣ ጊዜውን በአግባቡ ዩዝ ካላደረገ በጣም በህይወቱ ስኬታማ አይሆንም፣ ውጤታማ አይሆንም። ምክንያቱም ጊዜ ማለት ወርቅ አይደለም። ጊዜ ማለት ህይወት ነው። ታይም ኢዝ ቫሉስ ቱ ላይፍ። ጊዜን እያባከንክ ነው ስትል ህይወትን እያባከንክ ነው። በጊዜ የሚጠቅምህን ነገር እያደረግክ ነው ስትል ህይወት ላይ የተሻለ ነገር ለማግኘት እየሄድክ ነው። ጊዜውን ያልተጠቀመ ሰው መቼም ቢሆን የተሻለ ነገር አያገኝም። ብዙ ነገሮች የሚቀይሩት በጊዜ ሂደት ነው። ጊዜ ነው የሚያነሳ፣ ጊዜ ነው የሚጥል። ጊዜን ካከበርከው ያከብርሃል። ምን ለማለት ፈልጌ ነው? መስራት ባለበት ጊዜ ካልሰራ፣ መስራት ባለበት ጊዜ በደንብ አድርገህ ታለቅሳለህ። እያንዳንዱ ነገር የሚከሰተው በጊዜ ሂደት ነው። እድገትም ሊሆን ይችላል። ምንም ነገር የሚፈጠረው በፕሮግረስ ነው። በጊዜ ውስጥ ነው ነገሮች የሚያደርጉት። ጊዜ የሁሉ ነገር መሰረት ነው ብዬ ነው የማስበው። ሁሉም ነገር በጊዜው ይሆናል ሲባል ሰምታችሁ ሆነ ማለት ነው። ሁሉም ነገር በጊዜው ይሆናል ይባላል። ሁሉም ነገር የጊዜ ጉዳይ ነው። ራሳችንን ለመቀየር የምናደርገው ጥረት በጊዜ ውስጥ ይለካል። በቃ ኮንሲስታንሲነት ጊዜ ነው። በዚህ ሰዓት ጀመረ እስካሁን ድረስ አላቆመም። ለአንድ ዓመት ዴዲኬትድ ሆነ ራስን ለመቀየር ለአንድ ዓመት ዴዲኬትድ ሆነ ራሳችን ለመቀየር ብንሄድ በዛ ጊዜ ውስጥ የምናሳልፈው ኮንሱም የምናደርገው ራሳችንን ለመቀየር የምናደርገው ጥረት ኮምፕሊትሊ ህይወታችንን ይቀይራል። ታይም በጣም ወሳኝ ነገር ነው። ሰው ጊዜውን በስርዓት ካልተጠቀመ፣ ሰው ጊዜውን ካላከበረ ጊዜ አያከብርም። ስለዚህ ጊዜ ላይመለስ፣ አንዴ ጊዜ ከሄደ ላይመለስ ነው። በቃ ጊዜ ማለት ከነን ሪኒውዌብል ሪሶርስ ይበልጣል። ምክንያቱም ነን ሪኒውዌብል ሪሶርስ የሚባሉት ከረጅም ጊዜ በኋላ ልታገኛቸው የምትችላቸው ሀብቶች ናቸው። ከረጅም ያው ለምሳሌ ማዕድን ሊሆን ይችላል። ከረጅም ጊዜ በኋላ ልታገኛቸው ማለት ነው። ጊዜ ግን አንዴ ካመለጠ አመለጠ፣ አንዴ ካመለጠ አመለጠ። እድሜ፣ ወጣትነት አንዴ ካለፈ አለፈ። ወይኔ ራሴ ላይ ብሰራ፣ ወይኔ ራሴ ብቀይር ምንም በቃ። ስለዚህ ምን ማለት ነው? ጊዜ ማለት በጣም ውድ የጊዜ ነፃነት ያላቸው ሰዎች አብዛኞቹ ትላልቅ ቢዝነስ የገነቡ ናቸው። ምክንያቱም እነሱ በሌሉበት ቢዝነሳቸው ገንዘብ ሜክ ያደርጋል። ስለዚህ እነሱ እንደፈለጉ የፈለጉትን ነገር ማድረግ ይችላል። ቢሮ ገብተህ ስራ ስትሰራ ጊዜን ሽጠው፣ ቢሮ ካልገባ ስራ ካልሰራ ደሞዝ አይከፈልም። የሆነ ነገር ሄደህ የምታደርገው የሆነ ነገር ሄደህ የምትሰራው ጊዜን ሰጥተህ የምታደርገው ነገር ለህይወትህ በጣም ባለ። ስለዚህ ታይም በጣም ወሳኝ ነገር ነው። ራሳችንን ለመቀየር በጊዜ ሂደት ውስጥ ነው። ጊዜ ካልተጠቀምን መቼም አንቀየርም። ስለዚህ እያንዳንዳችን ያለንን ታይም በአግባቡ መጠቀም መቻል አለብን ብዬ አስባለሁ። በዚህ ቻናል አዲስ ከሆናችሁ ቻናላችን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በያላችሁበት መልካም ሁሉ ተመኘንላችሁ።